እንኳን ወደ ጉሪሳ በሰላም መጣችሁ። ዛሬ ወደ ቢዝነስ ዓለም ሰርገን እንገባለን። ኢትዮጵያ በታሪክና በባህል ብቻ ሳይሆን ከባዶ ተነስተው የአፍሪካን ኢኮኖሚ አውታር በያዙ ብርቱ ባለሀብቶች ትታወቃለች። ብዙዎች ስለ ቢሊዮነሮች ሲያስቡ አንድ ወይም ሁለት ስሞችን ብቻ ሊጠሩ ይችላሉ። ነገር ግን ከጀርባ ሆነው ሀገሪቱን የሚገነቡ ግዙፍ ኢምፓየሮች አሉ። ዛሬ በጉሪሳ በ2025 እና በ2026 ዓ.ም እንደ ፈረንጆቹ ማለት ነው አዲስ መረጃ መሰረት የኢትዮጵያን 10 ቁንጮ ባለሀብቶች ዝርዝር እንጀምራለን። 10ኛ አቶ ግርማ ዋቄ አቪዬሽን ንጉስ። ዘርፍ አቪዬሽን፣ ሎጂስቲክስ እና ኢንቨስትመንት። በ10ኛ ደረጃ ላይ የምናገኘው የኢትዮጵያን አየር መንገድ ዓለም አቀፍ ዝናን ከገነቡት በስተጀርባ ያለውን ቁንጮ መሐንዲስ አቶ ግርማ ዋቄ ነው። አቶ ግርማ የሀብታቸው ምንጭ የገንዘብ ክምችት ብቻ ሳይሆን የአመራር ጥበባቸው እና በአፍሪካ አቪዬሽን ላይ ያላቸው ተጽዕኖ ነው። አቶ ግርማ ከ2004 እስከ 2011 የኢትዮጵያ አየር መንገድ ዋና ስራ አስኪያጅ ሲኢኦ በነበሩበት ወቅት አየር መንገዱ በአፍሪካ ቀንድ አንድ እንዲሆንና የዓለም አቀፍ በረራዎችን እንዲያሰፋ በማድረግ ረገድ ወደር የማይገኝለት ሚና ተጫውተዋል። ከኢትዮጵያ አየር መንገድ በኋላም የሩዋንዳ አየር መንገድ በሊቀመንበርነት የመሩ ሲሆን በተለያዩ ትልልቅ ኢንቨስትመንት እና ሎጂስቲክ ስራዎች ላይ አማካሪ በመሆን ከፍተኛ ሀብት አፍርተዋል። የእሳቸው ታሪክ የሚያስተምረን እውቀት እና ታማኝነት እንዴት ወደ ትልቅ ኢኮኖሚ ተጽዕኖ እንደሚመሩ ነው። 9ኛ ሻለቃ ኃይሌ ገብረስላሴ ከሩጫ ሜዳ ወደ ቢዝነስ ማማ። ዘርፍ ሆቴል፣ ቱሪዝም፣ አውቶሞቲቭ፣ ግብርና እና ሪል ስቴት። ቁጥር 9 ላይ የምናገኘው የኢትዮጵያ ብቻ ሳይሆን የዓለም ኩራት የሆነው ሻለቃ ኃይሌ ገብረስላሴን ነው። ኃይሌ ከሩጫው ዓለም በክብር ከወጣ በኋላ ያፈራውን ዝና እና ገንዘብ ወደ ሀገር ውስጥ ኢንቨስትመንት በመቀየር እጅግ ስኬታማ ሆነዋል። ኃይሌ በአሁኑ ወቅት ኃይሌ ሪዞርቶች በሚባለውና በመላው ኢትዮጵያ በሚገኙ ዘመናዊ ሆቴል ሰንሰለቶች ይታወቃል። ከዚህ በተጨማሪ ከደቡብ ኮሪያው ሃንዳይ ጋር በመሆን ማራቶን ሞተርስ በተባለው ኩባንያው መኪኖችን በሀገር ውስጥ በመገጣጠም በተለይም የኤሌክትሪክ መኪኖችን በማስተዋወቅ ቀዳሚ ነው። ኃይሌ ከ1500 ሄክታር በላይ የቡና እርሻ፣ የፊልም ቤቶች እና ሪል ስቴት ስራዎች ያሉ ሲሆን ከሩጫ ሜዳ ወርዶ በቢዝነስ ዓለም አሸናፊ መሆን እንደሚችል በተግባር ያሳየ ሰው ነው። 8ኛ አቶ ብዙአየሁ ታደሰ ቢዘኑ ኢንዱስትሪ። ዘርፍ ማኑፋክቸሪንግ፣ ግብርና፣ ማዕድንና ሪል ስቴት። በ8ኛ ደረጃ ላይ የምናገኘው የኢስት አፍሪካ ሆልዲንግ መስራችና ሊቀመንበር የሆኑት አቶ ብዙአየሁ ታደሰን ነው። አቶ ብዙአየሁ ዝምተኛ ግን እጅግ ስኬታማ የሆኑ ባለሀብት ናቸው። የእሳቸው ኩባንያ ናሽናል ሲሚንቶ የተባለውን ግዙፍ የሲሚንቶ ፋብሪካን ጨምሮ በሳሙናና የቤት ውስጥ መገልገያ ምርቶች፣ በህትመት፣ በግብርና እና በማዕድን ዘርፎች የተሰማሩ በርካታ እህት ኩባንያዎች አሉት። አቶ ብዙአየሁ በኢትዮጵያ የመጀመሪያውን የግል ኢንዱስትሪ ፓርክ በመገንባት የሚታወቁ ሲሆን በሺዎች ለሚቆጠሩ ዜጎች የሥራ ዕድል ፈጥሯል። የእሳቸው የቢዝነስ ስልት በበርካታ ዘርፎች ላይ በመሰማራት የሀብት መሰረትን ማጠናከር ነው። 7ኛ አቶ አለማየሁ ከተማ የመንገዶች መሐንዲስ። ዘርፍ ኮንስትራክሽን፣ ሪል ስቴት እና ሆቴል። በ7ኛ ደረጃ ላይ የምናገኘው በሀገሪቱ የኮንስትራክሽን ዘርፍ ትልቅ ስም ያላቸውን አቶ አለማየሁ ከተማን ነው። በ1989 ዓ.ም አለማየሁ ከተማ ጠቅላላ ተቋራጭ AKGC የተባለውን ድርጅታቸውን የመሰረቱት አቶ አለማየሁ በኢትዮጵያ ውስጥ በርካታ ኪሎ ሜትሮችን የሚሸፍኑ አስፋልት መንገዶችንና ድልድዮችን በመገንባት ይታወቃሉ። እንደ ዋሪ ሪጅ፣ አድዋ እና ሻሸመኔ ዶዶላ ያሉ ትልልቅ የመንገድ ፕሮጀክቶችን በጥራት በማጠናቀቃቸው ድርጅታቸው እጅግ ተፈላጊ ሆነዋል። አቶ አለማየሁ ከኮንስትራክሽኑ ባለፈ ወደ ሆቴል፣ ሪል ስቴት እና ሆቴል ዘርፍ በመግባት ሀብታቸውን ከ500 ሚሊዮን ዶላር በላይ ማድረስ የቻሉ ታላቅ ባለሀብት ናቸው። 6ኛ አቶ ከተማ ከበደ የኬኬ ኢምፓየር መስራች። ዘርፍ ጨርቃጨርቅ፣ ሪል ስቴት እና ማምረቻ።
በስድስተኛ ደረጃ ላይ የሚገኙት አንጋፋው ባለሀብት አቶ ከተማ ከበደ ናቸው። አቶ ከተማ በ1976 ዓ.ም በወጣትነታቸው የጀመሩት ኬኬ ኃላፊነቱ የተወሰነ የግል ማህበር ኬኬ ፒኤልሲ ዛሬ በኢትዮጵያ የጨርቃ ጨርቅ ኢንዱስትሪ ውስጥ ትልቅ ስም ነው። አቶ ከበደ በብርድ ልብስ፣ በሹራብና በክር ምርቶች ስራቸውን የጀመሩ ሲሆን ዛሬ ላይ ወደ ሪል ስቴት እና ወደ ውጭ ሀገር ሎጂስቲክስ ስራዎች በሰፊው ተስፋፍተዋል። ኬኬ የሚለው ስም ለኢትዮጵያውያን የጥራትና የጽናት መገለጫ ሆነዋል። አቶ ከተማ ከቤተሰብ ንግድ ተነስተው ሀገራዊ ተጽዕኖ መፍጠር የቻሉና በጨርቃ ጨርቅ ዘርፍ ሀገሪቱ ወደ ውጭ የምታወጣውን የውጭ ምንዛሪ በመቀነስ ረገድ ትልቅ ሚና የተጫወቱ ባለሀብት ናቸው። በዚህ ቪዲዮ ከ10ኛ እስከ 6ኛ ደረጃ ላይ የተቀመጡትን ታዋቂ ሰዎች ታሪክ አይተናል። ሻለቃ ገብረስላሴ፣ አቶ ከተማ ከበደ እና ሌሎች ኢንዱስትሪ መሪዎች በጥልቀት ዳሰናል። ሰብስክራይብ በማድረግ የዝርዝሩን ሁለተኛ ክፍል ከ5 እስከ 1 እንቀጥላለን። አምስተኛ አቶ ሳሙኤል ታፈሰ፣ የሪል ስቴት ንጉስ፣ ዘርፍ ኮንስትራክሽን፣ ሪል ስቴት እና ሆቴል። በአምስተኛ ደረጃ ላይ የምናገኘው የሰንሻይን ኢንቨስትመንት ግሩፕ መስራች የሆኑት አቶ ሳሙኤል ታፈሰን ነው። ሳሙኤል ታፈሰ ከ30 ዓመታት በፊት ስራቸውን የጀመሩት በትንሽ የኮንስትራክሽን ፈቃድ ቢሆንም ዛሬ ድርጅታቸው በኢትዮጵያ ውስጥ ትልቅ የግል ኮንስትራክሽን ኩባንያ ለመሆን በቅተዋል። አቶ ሳሙኤል በተለይ በቅንጦት ሪል ስቴቶች ግንባታ ይታወቃሉ። በመዲናችን አዲስ አበባ የሚገኙ በርካታ ዘመናዊ መንደሮችን የገነቡት እሳቸው ናቸው። ከሪል ስቴት ባለፈ የሰንሻይን ግሩፕ ከዓለም አቀፍ የሆቴል ሰንሰለት ማሪዮት ጋር በመሆን ማሪዮት ኤክስኪዩቲቭ አፓርትመንትስ እና ሂልተን አዋሳ ሪዞርትን መገንባት የቱሪዝም ዘርፍን ተቆጣጥሮታል። አቶ ሳሙኤል እና ባለቤታቸው ወይዘሮ ፈቲያ መሐመድ በበጎ አድራጎት ስራዎቻቸውም የሚታወቁ ሲሆን የሰንሻይን ፋውንዴሽን በመቶዎች የሚቆጠሩ ህፃናትን በትምህርት ይረዳል። አራተኛ አቶ ወርቁ አይተነው፣ የአረንጓዴው ወርቅና የነዳጅ ጌታ። ዘርፍ የነዳጅና ቅባት ምርቶች፣ ማዕድን፣ አቪዬሽን እና ግብርና። በአራተኛ ደረጃ ላይ የምናገኘው እጅግ ተለዋዋጭና ፈጣን ስኬት ያስመዘገቡት አቶ ወርቁ አይተነውን ነው። አቶ ወርቁ የገደብ ኢንጂነሪንግ እና የዋሪት ባለቤት ሲሆኑ በቅርቡ በአማራ ክልል የገነቡት ግዙፍ የኢትዮጵያ የምግብ ዘይት ፋብሪካ በሀገሪቱ የዘይት እጥረትን ለመቅረፍ ትልቅ ሚና እየተጫወቱ ይገኛል። አቶ ወርቁ ስኬት ከዘይት ፋብሪካ ባለፈ ወደ ማዕድን ዘርፍ በተለይ ወርቅ እና ወደ አቪዬሽን ዘርፍም ተስፋፍተዋል። ኢትዮ ጋዝ የተባለው የነዳጅ ማደያ ሰንሰለትና የተለያዩ የጭነት አውሮፕላኖች ባለቤት ናቸው። አቶ ወርቁ በሚሊዮኖች የሚቆጠር ዶላር ወጪ በማድረግ የገነቧቸው የመኖሪያ ቤቶች እና ለሕዝብ የሚያደርጓቸው የገንዘብ ድጋፎች ብዙ ጊዜ መነጋገሪያ ይሆናሉ። የእሳቸው የቢዝነስ ስልት ትልቅ ማለምና በፍጥነት መፈጸም ላይ የተመሰረተ ነው። ሶስተኛ አቶ ሙሉጌታ ተስፋ ኪሮስ፣ የሎጂስቲክ እና ወይን ጠጅ መሐንዲስ። ዘርፍ ትራንስፖርት፣ ሎጂስቲክ፣ ግብርናና ሪል ስቴት። በሶስተኛ ደረጃ ላይ የምናገኘው የአኪካስ ሎጂስቲክስ መስራች አቶ ሙሉጌታ ተስፋ ኪሮስን ነው። አቶ ሙሉጌታ ከ30 ዓመታት በላይ በንግዱ ዓለም የቆዩ አንጋፋ ባለሀብት ናቸው። የእሳቸው ስም በተለይ ከሎጂስቲክስ እና ከትራንስፖርት ዘርፍ ጋር በቅርብ የተሳሰረ ነው። አቶ ሙሉጌታ ከፈረንሳይ ግዙፍ ኩባንያ ካስቴል ጋር በመሆን በኢትዮጵያ የወይን ጠጅ ምርት ላይ ትልቅ ድርሻ አላቸው። ከዚህ በተጨማሪ ሙለር ሪል ስቴት በተባለው ኩባንያቸው እጅግ ዘመናዊና ውድ የሆኑ መኖሪያ ቤቶችን በመገንባት ይታወቃሉ። አቶ ሙሉጌታ በአፍሪካ ደረጃ ትልቅ የሎጂስቲክ ኔትወርክ ያላቸው ሲሆን የንግድ ስራቸው ከኢትዮጵያ አልፎ እስከ ጅቡቲ እና አውሮፓ ድረስ ይዘልቃል። ሁለተኛ አቶ በላይነህ ክንዴ፣ የትራንስፖርትና የኤክስፖርት ንጉስ። ዘርፍ ትራንስፖርት፣ የግብርና ምርቶች፣ ኤክስፖርት፣ ማኑፋክቸሪንግ እና ሆቴል። ወደ ሁለተኛ ደረጃ ስንመጣ የበላይነህ ክንዴ ግሩፕ BKG ባለቤትን እናገኛለን። አቶ በላይነህ ክንዴ ከጥቃቅን ንግድ ተነስተው ዛሬ ላይ በኢትዮጵያ ትልቁን የጭነት ተሽከርካሪዎች መርከብ የሚያስተዳድሩ ግዙፍ ባለሀብት ናቸው። በላይነህ ክንዴ ግሩፕ የኢትዮጵያን የሰሊጥ እና የቡና ኤክስፖርት በበላይነት ከሚመሩ ኩባንያዎች አንዱ ነው። ከዚህ ባለፈም በቅርቡ ታዋቂውን ሂልተን አዲስ አበባ ሆቴልን በመግዛትና በኢትዮጵያ የመኪና መገጣጠሚያ ፋብሪካዎችን በመክፈት የሀብት መጠናቸውን በከፍተኛ ሁኔታ አሳድገዋል። አቶ በላይነህ በሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ያላቸው ሚና እጅግ ከፍተኛ በመሆኑ ብዙዎች የኢትዮጵያ ኢኮኖሚ ሞተር ብለው ይጠሯቸዋል።
አንደኛ ሼህ መሐመድ ሁሴን አላሙዲ የአፍሪካ ቁንጮ ቢሊዮነር። ዘርፍ ነዳጅ፣ ማዕድን፣ ግብርና፣ ሆቴልና ኮንስትራክሽን። በአንደኛ ደረጃ ላይ የሚገኙት ያለምንም ጥርጥር ሼህ መሐመድ ሁሴን አሊ አላሙዲ ናቸው። አላሙዲ ኢትዮጵያዊና ሳውዲያዊ ሲሆኑ ለብዙ ዓመታት በፎርብስ መጽሔት የአፍሪካ እና የዓለም ባለሀብቶች ዝርዝር ውስጥ ስማቸው ሲጠቀስ ቆይቷል። አላሙዲ በኢትዮጵያ ውስጥ የሚድሮክ ኢንቨስትመንት ግሩፕ ባለቤት ሲሆኑ ይህ ግሩፕ ከ80 በላይ ኩባንያዎችን በአንድ ጥላ ስር ይይዛል። ከወርቅ ማዕድን እስከ ሸራተን አዲስ ሆቴል፣ ከሰበታ ግብርና እስከ ዳሽን ቢራ እና የሲሚንቶ ፋብሪካዎች ድረስ የእሳቸው እጅ የሌለበት የቢዝነስ ዘርፍ የለም። አላሙዲ በኢትዮጵያ ውስጥ ከ60 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል የፈጠሩ ሲሆኑ በቢሊዮን የሚቆጠሩ ዶላር በሀገሪቱ ውስጥ ኢንቨስት በማድረግ ቁንጮነታቸውን አስመስክረዋል። የኢትዮጵያ 10 ቁንጮ ባለሀብቶች ዝርዝርን ይህንን ይመስላል። እነዚህ ቢሊዮነሮች የታሪካቸው መጀመሪያ ተስፋ ቢሆንም መድረሻቸው ግን ስኬት ሆኗል። ከነዚህ ታላላቅ ሰዎች ህይወት የምንማረው ትልልቅ ቁም ነገር በትጋትና በጽናት ከሰሩ በሀገራችን ላይ ትልቅ ለውጥ ማምጣት እንደሚቻል ነው። እናንተ ከነዚህ ባለሀብቶች ውስጥ በታሪኩ እጅግ ያስደመማችሁ ማን ነው? በሚቀጥለው ቪዲዮአችን ደግሞ ስለ የትኛው ርዕስ እንድሰራላችሁ ትፈልጋላችሁ? ሀሳባችሁን በኮመንት አጋሩ። ግሪሳ ሁልጊዜም እንዲህ ያሉ ያልተሰሙና ጥልቅ መረጃዎችን ይዞላችሁ ይቀርባል። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረጋችሁን አዘንጉ። እንዲሁም አዳዲስ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ሰብስክራይብ ስላደረጋችሁና ስለተከታተላችሁን ከልብ እናመሰግናለን።